ብዙዎች በሱ ፍቅር አብደዋል ሞተዋል በውበቱ በማራኪ ቁመናውና በድንቅ የትወና ብቃቱ የብዙዎችን ቀልብ ስቧል ተዋናይና ሞዴል አለፍ ሲልም ሰዓሊ ሰሊም አሪሶይ ወይም በርካታን ሰላም ለእናንተ ውድ የቃና ምርጥ ቤተሰቦቼ ለዛሬ በያልታበሰ እንባ በተሰኘም ተከታታይ የቴሌቪዥን ድራማ ላይ የምናቀው ሰሊም ማን ነው አሁን በቃና ምርጦች መገኛ በሆነው ቃና ምርጥ የዩቲዩብ ቻናል ላይ ይገለጣል የሰሊም እውነተኛ ማንነት የፍቅር ህይወት እድሜ የትዳር ሁኔታ የሰራቸው ፊልሞች እና በሰሊም ፍቅር ምክንያት ስለሞቱለትና ስላበዱለት ሴቶችም የማወራችሁ ብዙ ጉድ አለም እስከ መጨረሻው ድረስ አብራችሁኝ ብትቆዩ ይህንንና ሌሎች እጅን በአፍ የሚያስጭኑ ነገሮችን አስመለክታችኋለሁ እስከ ፍጻሜው አብረን እንቆይ ያልታበሰ እንባ ተከታታይ የቴሌቪዥን ድራማ ላይ የምናቀው በድንቅ የትወና ብቃቱ እጅግ ማራኪ በሆነ ቁመናው እንዲሁም ቱርክ ውስጥ ብዙዎች በውበቱ ምክንያት በፍቅር ያበዱለት አለፍ ሲልም የሞቱለት ሰሊም ማን ነው ትክክለኛ ሙሉ ስሙ በርካታን ሲሆን የተወለደው እንደ አውሮፓውያን አቆጣጠር በዕለተ ሐሙስ መስከረም 26 1991 ሲሆን አሁን 31 ዓመቱ ነው የተወለደባት ከተማ ብዙ የቱርክ ተዋናዮችን ባፈራቸው እና ኦማር ነዲም ፈራትን ጨምሮ ሌሎች እጅግ በርካታ ታዋቂ የቱርክ ተዋናዮችን ባፈራቸው በውቧ ኢዝሚር ከተማ ውስጥ ነው የትምህርት ህይወቱንም ስንመለከት ተዋናይ በርክ አንደኛ ደረጃ ትምህርቱን በሲንዳ ትምህርት ቤት እና በሴንት ስታንሊ ስታስላስ ሁለተኛ ደረጃ ትምህርት ቤት ትምህርቱን ተምሮ አጠናቋል ከዚያም ለትምህርት ባለው ፍላጎት ትምህርቱን በመቀጠል በትወና ሙያ ለመጀመር አስቦ ነበር በዚህም በቤይካንት ዩኒቨርሲቲ በትወና በቴሌቪዥን እና በፊልም ትምህርቱን ተምሮም አጠናቋል የቤተሰብ ህይወቱንም ስንመለከት ከአባቱ ሜቲናታን እና ከእናቱ ሁሊያ አታን የተወለደ ሲሆን ለቤተሰቡ ብቸኛ ልጅ ነው ለመጀመሪያ ጊዜም ወደ ስክሪን ብቅ ያለው በ2013 አቲን ዳግሊ በተሰኘም ተከታታይ የቴሌቪዥን ድራማ ላይ መሪ ተዋናይ በመሆን ነበር እንደ ፓሚር በመሆን እየሰራው ቀጥሎም እዛው በ2013 ሄርሰይ በተሰኘም ተከታታይ የቴሌቪዥን ድራማ ላይ እንደ ዮሉንዳ እዛው በ2015-16 ጎንዚን ኪዝላሪ በ2017 ደግሞ ዳየን ዮርጌም ዛው በ2017 ታሂን ፔኬም በሚባል ተከታታይ የቴሌቪዥን ድራማ ላይ በመሪ ተዋናይነት የሰራ ሲሆን ዛው በ2017-18 ደግሞ በሀገራችን ከተመልካቾች ጋር ያስተዋወቀው ተከታታይ የቴሌቪዥን ድራማ በቱርኩ ሴኔት ጎዜ አስላሪ በሀገራችን ኢትዮጵያ ደግሞ ያልታበሰ እንባ በተሰኘ ድንቅ ተወዳጅ የቤተሰብ ድራማ ላይ እንደ ሰሊም አሪሶይ በመሆን ወይም እንደ አሊ ደሚር በመሆን ከጀነት ጋር እጅግ ድንቅ ብቃቱን አስመስክሯል ከዚህም ቀጥሎ በ2020 ጎኑል ዳጊም በተሰኘም ተከታታይ የቴሌቪዥን ድራማ ላይ እንደ ታነር በመሆን በመሪ ተዋናይነት ሰርቷል በዚህም በሰራቸው ድራማዎች በ2011 ቤስት ፕሮሚሲንግ ሮል አክተር ኦፍ ዘ ይር እና በ2012 ቤስት ሞዴል ኦፍ ቱርኪ ሽልማትን ተጎናጽፏል እንዲሁም ሌሎች በርካታ ሽልማቶች ላይም ታጭቷል በርካታን ወይም ሰሊም የሰውነት አቋሙን ስንመለከት 1.88 ሴንቲሜትር ወይም 1 ሜትር ከ88 ሴንቲሜትር የሚረዝም ሲሆን 72 ኪሎ ግራም ይመዝናል ተዋናይና ሞዴልም ነው በዚህም እጅግ በሚያምር ተክለ ሰውነትና ቁመናው እንዲሁም መልኩ ምክንያት በርካቶች በፍቅሩ ከንፈዋል አብደዋል አለፍ ሲሉም ሞተዋል ከ10 የቱርክ ፊልም ተመልካች ሴቶች 7ቱ በሰሊም ፍቅር ይያዛሉ ሲል በ2018 የቱርኩ አናዶሉ
ባጠናው ጥናት ላይ ይህንን እጅግ አስገራሚ ዘገባ አውጥቶም ነበር። እስካሁን ድረስም ከ28 ሴቶች በላይ መሞታቸውና ከ20 የማያንሱ ሴት ቱርካውያን ደግሞ ማበዳቸውንም ዘገባው አትቷል። የሰሊም ወይም የበርካታን የዕለት ተዕለት እንቅስቃሴን ስንመለከት ደግሞ ዘውትር ጠዋት ስፖርት መስራት ጂም ያዘወትራል። እንዲሁም ሰሊም በጣም የሚወዳቸው ነገሮች ትወና፣ ሞዴሊንግ፣ ስዕል፣ እግር ኳስ መመልከት እንዲሁም ትራቭል ማድረግ እጅጉን ያስደስተዋል። አሁን ደግሞ የፍቅር ህይወቱን እንመልከት። የመጀመሪያ ይፋዊ ፍቅረኛው ሃንድ አርክል የተሰኘች ይህች የ27 ዓመት ወጣት ሴት በኢንስታግራም ገጿ ላይ ከ24.5 ሚሊዮን በላይ ተከታይ ያላት ይህች የቱርክ ተዋናይት ናት። ሆኖም ግን ግንኙነታቸው ብዙም መዝለቅ ባለመቻሉ ከሁለተኛ ፍቅረኛው አስልሃን ጉነር የተሰኘች 1 ሜትር ከ70 ሴንቲሜትር የምትረዝም የ33 ዓመት ሴት ቱርካዊት ተዋናይት ናት ይባላል። ግን ይህ በአሉባልታ ደረጃ ነው እንጂ በማስረጃ እስካሁን ድረስ መረጋገጥ አልቻለም። ስለሆነም አሁን ላይ ብቸኛ እንደሆነም በርካታ መረጃዎች ያመለክታሉ። ሰሊም ወይም በርክ የእስልምና እምነት ተከታይ ሲሆን በአጠቃላይ የሀብት መጠኑን ስንመለከት ደግሞ ከ1.5 ሚሊዮን ዶላር በላይ ነው። ሰሊም ወይም በርክ እንደ ነፍሱ የሚወደው ውሻ አለው። ይህ ውሻ ስሙም አሪስ ይሰኛል። እግር ኳስ መመልከት በጣም ይወዳል። በዚህም የሮናልዶ የሜሲና የፓውሎ ዲባላ አድናቂ ነው። በኢንስታግራም ገጹ ላይም ከ5.1 ሚሊዮን በላይ ተከታዮች ሲኖሩት 90 ፎቶዎችን ፖስት አድርጓል። 197 ሰዎችንም ይከተላል። በዚህ ገጹ ላይም የዕለት ተዕለት እንቅስቃሴዎቹንና አዳዲስ የፊልሞቹን ማስታወቂያዎች ይለጥፋል። ሰሊም በአንድ የድራማ ኤፒሶድ እስከ $20,000 ድረስ ይከፈለዋል። በመጨረሻ ባሳለፍነው ዓመት የወጣ ምርጥ 10 ቆንጆ የቱርክ ተዋናዮች መካከል ከነኩዚ እና ኦማር ቀጥሎ 7ኛ ደረጃን ይዞም አጠናቋል። ውድ ቤተሰቦች ሰሊምን እንዴት አገኛችሁት? የተሰማችሁን ሐሳብና አስተያየት ኮሜንት ላይ እንደተለመደው አስፍሩልኝ። ሰሊምን የምትወዱት ደግሞ ይህንን ቪዲዮ እስቲ ላይክ አድርጉት። ሁላችሁም እንዳትቀሩ ላይክ እና ለወዳጆቻችሁ ደግሞ ሼር። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት የቃና ምርጥም ቤተሰብ በመቀላቀል አዳዲስ የቃና ፊልሞችንና የተዋናያን እውነተኛ የህይወት ታሪኮችን ቶሎ በትኩሱ ያገኙ። ነገ የጀነት እውነተኛ የህይወት ታሪክ ይለቀቃል። ይጠብቁ። አበቃው። በቸር ቆዩ።